ሰላም ውድ የኤግሪን ቻናላችን ተከታታዮች እንኳን ወደ ዛሬው ዝግጅታችን በሰላም መጣችሁ። ዛሬ የምንወያየው እጅግ ወሳኝና ሀገራዊ ፋይዳ ባለው ጉዳይ ላይ ነው። ይኸውም የኢትዮጵያን ቀይ ባህር በ2030 ራዕይ በሚል አርዕስተ ጉዳይ ላይ ይሆናል። ይህ የ2030 የቀይ ባህር ራዕይ ኢትዮጵያ ለዘመናት ወይም ለ30 ዓመታት የቆየውን ወደ ባህር የመውጣት ህልሟን እውን ለማድረግ የምታደርገውን ጥረትና ከጀርባው ያሉትን ሰፊ ስትራቴጂካዊ ግቦች የሚያንጸባርቅ መሆኑን እንዳስሳለን። እስኪ ይህንን ራዕይ በዝርዝር እንመልከተው። በመጀመሪያ የኢኮኖሚ ነፃነትና እድገትን እንመልከት። ኢትዮጵያ በአፍሪካ ሁለተኛው ህዝብ ብዛት ትልቋ ሀገር ብትሆንም የባህር በር የሌላት ትልቋ ሀገርም ናት። በህዝብ ብዛትም በባህር በር አለመኖርም ታላቋ ሀገር ነች። በባህር በር አለመኖር በዓለም ላይ ታላቁ ሀገር ነች። በህዝብ ብዛት በአፍሪካ ሁለተኛዋ ታላቁ ሀገር መሆኗ ይታመናል። ይህም ለኢኮኖሚዋ ትልቅ ጫና ፈጥሮባታል። አስቡ እንግዲህ ከ90% በላይ የሚሆነው የሀገሪቱ የውጭ ንግድ የሚካሄደው በአንድ መስመር ያውም በጅቡቲ ወደብ በኩል ነው። ይህ በአንድ ሀገር ላይ መደገፍ ወይም መንተራስ ኢትዮጵያ በየዓመቱ በቢሊዮን የሚቆጠር ዶላር ለወደብና ለትራንስፖርት አገልግሎት እንድትከፍል ያስገድዳታል ማለት ነው። ይህ ከፍተኛ የውጭ ምንዛሬ ወጪ ሀገሪቱ ለሌሎች ወሳኝ የልማት ፕሮጀክቶች ልታውለው የምትችለውን ገንዘብ ነው የሚወስድባት። ይሄ እሙን ነው፣ ግልጽ ነው። እንግዲህ የቀይ ባህር 2030 ራዕይ ዋነኛ ግብ ይህንን የኢኮኖሚ ጥገኝነት መስበር አንዱ ይሆናል ማለት ነው። ኢትዮጵያ የራሷ የሆነ ወይም ቀጥተኛ ተደራሽነት ያለው የባህር በር ስታገኝ ለወደብ የምታወጣውን ያው በቢሊዮን የሚቆጠር ዶላር ማስቀረት ትችላለች። ይህ የሚቀረው ገንዘብ ደግሞ በቀጥታ ወደ ሀገር ውስጥ ልማት ለምሳሌ ለትምህርት፣ ለጤናና ለመሰረተ ልማት ዝርጋታና ለስራ ዕድል ፈጠራ ሊውል ይችላል። ይህም የሀገሪቱን የኢኮኖሚ እድገት በከፍተኛ ሁኔታ ያፋጥነዋል ማለት ነው። በተጨማሪም ያው የንግድ መስመር ማብዛት ወሳኝ ነው። በአንድ ወደብ ላይ ብቻ ጥገኛ መሆን ከፍተኛ ስጋት አለው። በጅቡቲ የፖለቲካ አለመረጋጋት ቢፈጠር ወይም ወደቡ በማንኛውም ምክንያት ቢዘጋ የኢትዮጵያ ኢኮኖሚ ሙሉ በሙሉ ሊቆም ይችላል ማለት ነው። ይህ አይነቱ ጥገኝነት ሀገሪቱን ለድንገተኛ ኢኮኖሚ ቀውስ ያጋልጣታል። ስለዚህ የተለያዩ የወደብ አማራጮችን መፍጠር ልክ እንደ አንድ አስተዋይ ባለሀብት ገንዘቡን በተለያዩ ቦታዎች እንደሚያስቀምጠው ሁሉ የንግድ መስመሮችን በማብዛት ስጋትን መቀነስ ያስችላል። ይህም የኢትዮጵያን ኢኮኖሚ የበለጠ ጠንካራና የተረጋጋ እንዲሆን ያደርገዋል ማለት እንችላለን። የዚህ ራዕይ ሌላኛው አንገብጋቢ ምክንያት ደግሞ ማለት የ2030 ራዕይ ሌላው አንገብጋቢ ጉዳይ ወይም ምክንያት ደግሞ የህዝብ ብዛት እድገት ነው። የኢትዮጵያ ህዝብ ቁጥር በፍጥነት እያደገ ሲሆን በ2030 ወደ 150 ሚሊዮን እንደሚደርስ ይገመታል። ያው ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት እንዳሉት 150 ሚሊዮን ህዝብ በጂኦግራፊያዊ እስር ቤት ውስጥ ሊታሰር አይችልም። ይህ አባባል ትልቅ እውነትነት አለው። እውነት ለመናገር ይህ ሁሉ ህዝብ በቂ የስራ ዕድል፣ የተሻለ ኑሮ ሁኔታና የልማት ተጠቃሚነት ያስፈልገዋል፣ ግድ ይለዋል። የባህር በር ማግኘት ከውጭ ንግድ ባለፈ በርካታ የስራ ዕድሎችን ይፈጥራል። የወደብ አስተዳደር፣ የሎጂስቲክና ትራንስፖርት ዘርፍ፣ የማስመጣትና የመላክ ንግድ እንዲሁም ከነዚህ ጋር ተያያዥ የሆኑ የአገልግሎት ዘርፎች በሙሉ ይሰፋሉ ማለት ነው ወይም ይስፋፋሉ። ይህም ለሚሊዮኖች በተለይም ለወጣቱ ትውልድ አዲስ የስራ ዕድል በመፍጠር የድህነት ቅነሳ ጥረቱን ያግዛል። በባህር በር ማለት የኢኮኖሚ እድገት ብቻ ሳይሆን ለማህበራዊ ልማትና ለህዝብ ብልጽግና ቁልፍ መሳሪያም ጭምር ነው። ስለዚህ ይህ ራዕይ ለወደፊት የኢትዮጵያን ትውልድ የተሻለ ነገን ለመፍጠር ያለመ ስትራቴጂካዊ ዕቅድ ነው። አሁን ደግሞ ከኢኮኖሚ ባሻገር ያሉትን ስትራቴጂካዊና የደህንነት ጉዳዮች እንመልከት። የቀይ ባህር 2030 ራዕይ የኢኮኖሚ ጉዳዮች ብቻ አይደለም፣ የሀገርን ሉዓላዊነትና ስትራቴጂካዊ ራስ ገዝነት የሚያረጋግጥም ጉዳይ ነው። አንድ ሀገር የራሷ ባህር በር ሲኖራት
የውጭ ፖሊሲዋንና የደህንነት ስትራቴጂዋን በበለጠ ነፃነት የመቅረጽ አቅም ይኖራታል። የራሷ የባህር በር ሲኖራት የውጭ ፖሊሲዋንና የደህንነት ስትራቴጂዋን በተሻለ ሁኔታ ወይም በበለጠ ሙሉ ነፃነትን ተጎናጽፋ እነኝህን ነገሮች ለመቅረጽ ትልቅ አቅም እንደሚኖራት ለማስገንዘብ ያክል ነው። ለዚህ አንዱ ማሳያ የባህር ኃይል ግንባታ ነው። ኢትዮጵያ ታሪካዊ የባህር ኃይል የነበራት ሀገር ብትሆንም ኤርትራ ተገነጠልኩ ካለችበት ጊዜ በኋላ ይህንን አቅሟን አጥታለች። አሁን ላይ እንግዲህ መንግስት የባህር ኃይሉን እንደገና በማቋቋም ላይ ይገኛል። የባህር ኃይል መኖር ለጌጥ አይደለም፣ እርግጥ ነው። ዋነኛ ዓላማው የቀይ ባህርን የንግድ መስመር ደህንነት ማስጠበቅ ነው። እዚህ ላይ ሊሰመርበት ይገባል። ይህ አካባቢ በዓለም ንግድ ውስጥ ካለው ወሳኝነት የተነሳ የባህር ላይ ወንበዴዎች እና ሌሎችም ህገወጥ እንቅስቃሴዎች የተጋለጠ ነው። ኢትዮጵያ የራሷ የባህር ኃይል ሲኖራት ከሌሎች የቀይ ባህር አዋሳኝ ሀገራት ጋር በመተባበር የጋራ ደህንነትን በማስጠበቅ የበኩሏን አስተዋጽኦ እንድታደርግ ያስችላታል ማለት ነው። ይህ ደግሞ በክልሉ ሰላምና መረጋጋት እንዲሰፍን ከማገዙም በላይ የኢትዮጵያን የንግድ መስመሮች ደህንነት ያረጋግጣል፣ መርከቦቿንም ጭምር ማለት ነው፣ የንግድ መርከቦቿን። በሌላ በኩል የቀይ ባህር አካባቢ ያለው ጂኦ ፖለቲካዊ ጠቀሜታ ከፍተኛ ነው። ታላላቅ የዓለም ሀያላን ሀገራት በሙሉ በዚህ አካባቢ ወታደራዊ እዝ አላቸው። ምክንያቱም የዓለማችን የነዳጅ የንግድ መርከቦች ከሚያልፉባቸው ቁልፍ መስመሮች አንዱ በመሆኑ ነው። ኢትዮጵያ በዚህ ስትራቴጂካዊ አካባቢ ቀጥተኛ ተደራሽነት ሲኖራት በክልሉ የኃይል ሚዛን ውስጥ ያላትን ተጽዕኖ ያሳድጋል። ይህ ማለት ኢትዮጵያ የራሷ ጥቅም ለማስጠበቅ እና በክልላዊ ጉዳዮች ላይ ወሳኝ ድምፅ እንዲኖራት ያስችላታል ማለት ነው። የኢትዮጵያ አቋም ያው እንደሚታወቀው ግልጽ ነው። ይህንን የባህር በር ፍላጎት በሰላማዊና በህጋዊ መንገድ በድርድርና በጋራ ተጠቃሚነት መርህ ላይ ተመስርቶ እውን ማድረግ ነው። ለምሳሌ ፕሬዚዳንት ታዬ አጽቀሥላሴ በአንድ ወቅት እንዳመለከቱት የባህር በር እንደ የጋራ ቅርስ ተደርጎ ሊታይ ይገባል። ይህ ማለት ኢትዮጵያ የባህር በር በኃይል ለመቆጣጠር ሳይሆን ከአጎራባች ሀገራት ጋር በመተባበር የጋራ ተጠቃሚነትን በሚያረጋግጥ መልኩ ለመጠቀም እንደምትፈልግ ያሳያል ማለት ነው አባባላቸው። ለምሳሌ ኢትዮጵያ በታላቁ የህዳሴ ግድብ ወይም ጀርድ ያላትን የኤሌክትሪክ ኃይል ወይም ሌሎች ሀብቶቿን በማካፈል በምላሹ የወደብ ተጠቃሚነትን ማግኘት ትችላለች። ይህ ዊን ዊን ወይም የጋራ አሸናፊነት መርህ በክልሉ ዘላቂ ሰላምና ትብብር እንዲፈጠር ያግዛል። እንግዲህ በማጠቃለያው የኢትዮጵያ ቀይ ባህር 2030 ራዕይ ሀገሪቱ ከኢኮኖሚ ጥገኝነት ወጥታ እድገቷን እንድታፋጥን በፍጥነት እያደገ ላለው ህዝቧ የስራ ዕድል እንድትፈጥር እንዲሁም በስትራቴጂካዊና በደህንነት ረገድ ራሷን እንድትችል የሚያደርግ ሁለገብና እጅግ ወሳኝ እቅድ ነው 2030 ቀይ ባህር ራዕይ። ይህ ራዕይ በኃይል ሳይሆን በሰላማዊ መንገድ በህጋዊ ማዕቀፍና በጋራ ተጠቃሚነት መርህ ላይ የተመሰረተ በመሆኑ ለቀጠናው ሰላምና ብልጽግናም የራሱን በጎ አስተዋጽኦ ያበረክታል። ለዛሬ ያዘጋጅንላችሁ ዝግጅት ይህን ይመስላል። ይህን ይመስል ነበር። በዚህ ጉዳይ ላይ ያላችሁን ሀሳብና አስተያየት በኮሜንት መስጫው ላይ ብታሰፍሩልን ወይም ብታካፍሉን ደስ ይለናል። ለዝግጅታችን ጊዜ ሰጣችሁ ስለተከታተላችሁን ከልብ እናመሰግናለን። ኢግሪን ቻናላችንን በሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በሌላ አዲስና መረጃ አዘል ዝግጅት እስከምንገናኝ ድረስ ሰላም